ጸጉራችሁ ለተሰነጣጠቀባችሁ እንዲሁም ደግሞ ለከረደደባችሁ በብዛት ደግሞ ጸጉራችሁ ከርዳዳ የሆነ ቫዝሊን የምትጠቀሙ እጅግ በጣም ተመራጭ ነው ማለት ነው። እንዲሁም ደግሞ አጠቃቀሙን እነግራችኋለሁ ማለት ነው። ጸጉራችን ጫፍጫፉ መንታ እያወጣ ከተቸገርንና እንዲሁም ደግሞ በጣም ከርዳዳ ሆኖ እየተሰነጣጠቀ ካስቸገረን ቫዝሊን መጠቀም ጥሩ ነው ማለት ነው። ግን መጠቀም የሌለብን ጸጉራችን በጣም ለስላሳ ከሆነ ቫዝሊንን መጠቀም የለብንም ማለት ነው። ከርዳዳ ለሆነ ጸጉር ብቻ ቢሆን ይመከራል ማለት ነው። እና ቫዝሊን ማንኛውም ቫዝሊን መጠቀም ትችላላችሁ። ግን ዋናው ያ ግሪኑ ይሄኛው ሳይሆን ያኛው ቫዝሊን የሚላለ ፔትሮሊየም ጃሊ እሱ እጅግ በጣም አሪፍ ነው፣ ኦሪጂናሉን ካገኛችሁት ማለት ነው። እኔ ግን ቤቴ ባለው ውስጥ ቫዝሊን ነው የማሳያችሁ። እንደምታዩት ጸጉሬ እንደፈታውት ነው ማለት ነው። በጣም ክርድድ ብሏል። እንዴት አድርጌ ተጠቅሜ ደግሞ ለስላሳ እንደሚሆን አሳያችኋለሁ ማለት ነው። እና ቫዝሊን ተጠቀሙ። በብዛት ደግሞ የጸጉራችሁን ቆዳ ባታስነኩት ይመከራል። ጸጉራችሁን ብቻ ነው መጠቀም ያለባችሁ። እንዳልኳችሁ ይሄኛው ቫዝሊን ኦሪጂናል ካገኛችሁ እጅግ በጣም ጥሩ ነው ማለት ነው። ስትጠቀሙ ደግሞ ይሄኛውን ነው መጠቀም ያለባችሁ። ይሄን ማበጠሪያ ጥርሱ ሰፋ ሰፋ ያለውን ጸጉራችንን እንዳይነቅልብን ማለት ነው። ይሄንን ማበጠሪያ ተጠቀሙ። ካላገኛችሁ ደግሞ ሌላ አለ፣ እንደዚህ ሰፊ የሆነ ድቅቅ ባለ ማበጠሪያ አታበጥሩት ማለት ነው። ከታጠባችሁ በኋላ ብትጠቀሙት ደግሞ ይመረጣል። ከታጠባችሁ በኋላ ትንሽ ደረቅ እንዳለ በጣም ሳይደርቅም ሳይሆን ጫፍ ጫፉን በደንብ አድርጋችሁ ቀብታችሁ ማበጠር ማለት ነው። እና ጸጉራችን እንዳይሰነጣጠቅ እንዳይደርቅ ያደርገዋል ቫዝሊን ማለት ነው። እኔ ስለሞከርኩት ነው። እጅግ በጣም ጥሩ ጥቅም አለው ማለት ነው። ቫዝሊን እንግዲህ ቫዝሊን ለፊታችን የሚሆን ለሁሉም ነገር እጅግ በጣም ጠቃሚ ነው ማለት ነው። ፊታችንም ደግሞ ቀን ሳይሆን ማታ ማታ ፊታችን ታጥበን ተቀብተን ጠዋት ደግሞ እኛ በሚመችን ሳሙና መጠቀም እንችላለን ማለት ነው። ስለዚህ እንደምታዩ ጫፍ ጫፉን ነው የምቀባው፣ ግን የጸጉራችሁን ቆዳ አትንኩ ማለት ነው። ምክንያቱም የቆዳችንን ቀዳዶችን ስለሚዘጋ አትጠቀሙ። ጫፍ ጫፉን ብቻ መጠቀም ይኖርባችኋል ማለት ነው። እና ቫዝሊን አንዳንዴ ሁሌም ሳይሆን ወይም ደግሞ ከቅባት ጋር ቀላቅላችሁ አቅልጣችሁም መጠቀም ትችላላችሁ። ለምሳሌ ከኮኮናት ጋር እንዲሁም ደግሞ ወይ ደግሞ ከኦሊቭ ኦይል ጋር ከወይራ ዘይት ጋር አድርጋችሁ ተቀብታችሁ ስታበጥሩት ራሱ እንዴት ደስ እንደሚል ማለት ነው። ከታጠባችሁ በኋላ ደግሞ እንደዚህ ቀብታችሁ በደንብ ለ3 ለ4 ሰርታችሁት በበነገው ብትፈቱት በቃ የተተኮሰን የሚመስለው ማለት ነው። በጣም አሪፍ ነው። ስለዚህ ቫዝሊን ከሳምንት አንድ የሚሆን ከሳምንት 2 ብትጠቀሙ እጅግ በጣም ጥሩ ጥቅም አለው ማለት ነው። የጸጉራችንን ዛላ አንጸባራቂና ደግሞ ለስላሳ እንዲሆን ያደርግልናል ማለት ነው። በጣም አሪፍ ነው፣ ተጠቀሙት። ሌላው ደግሞ ጸጉራችንን እንግዲህ ከመጥፎ ነገሮች መከላከል፣ ለምሳሌ በጣም ፀሐይ ብርሃን የበዛበት ምናምን ካለ የፀሐይ ብርሃን ራሱ ይጎዳል ማለት ነው። ጠዋት ቢሆን በጣም አሪፍ ነው፣ የቪታሚን ዲ እናገኛለን ማለት ነው ከፀሐይ። ግን በጣም ቀትር እንደዚህ በጣም አለላ ፀሐይ ከሆነ ደግሞ ጸጉራችንን ይጎዱታል ማለት ነው። ስለዚህ ጸጉራችንን ስትተኙም ይሁን በደንብ አድርጋችሁ ለ3 ለ4 አበጥራችሁ ሰርታችሁ ማደር ይኖርባችኋል ማለት ነው። ብዙ ጊዜ ካውያ አለመሰራት ጸጉራችን እንዳይነቃቀል ያደርግልናል ማለት ነው። እንደምታዩት አያችሁት እንዴት እንዳማረ ጸጉሬ ልስልስ አለ። ሲበጠር ራሱ በጣም ነው የሚታዘዘው። በተለይ ታጥበን በርጥቡ ከቀባ ነው ቫዝሊንን። እንዲሁም ደግሞ ብሉ ማጂ፣ እኔ ብዙ ጊዜ የምጠቀሙ ብሉ ማጂ እጠቀማለሁ፣ ቫዝሊንም እጠቀማለሁ። ለምሳሌ አንዱን ዛሬ ተጠቅሜ እንዲሁም በምታጠብበት በዛኛው ሰዓት ደግሞ ብሉ ማጂ እጠቀማለሁ ማለት ነው። እንዲሁም ደግሞ ፈሳሽ ደግሞ ለቆዳችን የጸጉራችን ቆዳ እንዳይደርቅና ጸጉራችን ደግሞ እንዳይደርቅ ያደርግልናል ማለት ነው። እንትንም ደግሞ ፈሳሽም ደግሞ ግዴታ መጠቀም አለብን። ጭቃ ቅባት ደግሞ ለጸጉራችን ዛላ ማለት ነው። ተጠቀሙት፣ እጅግ በጣም ጥሩ ነው። ለውጥ ታዩበታላችሁ ማለት ነው። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ጸጉርሽን ተንከባከቢ። በጣም ብዙ ውዶች የሰሯችኋል።
እየገባችሁ እዩት ማለት ነው። ቅባቶች አሉ፣ ትሪትመንቶች አሉ፣ ብዙ ነገሮች አሉ ማለት ነው። እየገባችሁ ይልኝ ሰብስክራይብ አድርጉኝ፣ አበረታቱኝ። እጅግ በጣም አመሰግናለሁ ስለተከታተላችሁኝ። እግዚአብሔር አምላክ ሀገራችንን ሰላም ያደርግልን ማለት ነው። ባይ